በአርሜኒያ ቆይታችን ካየናቸው ቦታዎች ውስጥ አንዱ የሰማዕቷ የቅድስት አርሴማ መታሰቢያ ቤተክርስቲያን ነበረ። በዚህ ቪዲዮ ሙሉ የቅዳሴ ስርዓቱን፣ የመቃብር ስፍራን፣ በጣም የተለያዩ ነገሮችን እናያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የተለያዩ ትራቭል ቲፖችን፣ ከጉዞ ጋር የተያያዙ ኢንፎርሜሽኖችን፣ ላይፍ ስታይል ብሎጎችን ማግኘት ትችላላችሁ። ለቦታው በአጭሩ አንዳንድ ማብራሪያዎችን ልስጣችሁ። ቤተክርስቲያን የሚገኘው ኢችሚ አዜን የሚባል ከተማ ላይ ነው የምትገኘው። ሴንት ዩርፒሰም ቸርች በአርሜኒያ ከሚገኙ የተለያዩ ቤተክርስቲያናቶች ውስጥ ጥንታዊና ታሪካዊ ከሚባሉና ዋነኛ ቤተክርስቲያን ውስጥ አንዱ ነው። ከታሪኩ ስንጀምር ቅድስት አርሴማና ሌሎች ተናግሎች ከሮም ሸሽተው ወደ አርሜኒያ ተሰደው ይመጣሉ። በሰዓቱ የአርሜኒያ ንጉስ የነበረው ንጉስ ትሪታድስ ቅድስት አርሴማን ለማግባት ይፈልጋል። እሷን ለማግባት በጣም ብዙ ቢጥርም እሷ ግን ክብሯን ጠብቃ ክርስቶስን ለመከተል ቃል ስለገባች ሰማዕትነትን ለመቀበል ወሰነች ማለት ነው። 301 ዓመተ ምህረት ላይ ሰማዕትነትን ተቀበለች። ቅድስት አርሴማ ብቻ ሳትሆን ሌሎች 37 ደናግሎች ከሰማዕቷ ጋር አብረው ሰማዕትነትን ተቀብሏል። ይሄንን ቦታ ስናይ ከቅድስት አርሴማ የእረፍት ቦታ ተጨማሪ የተወገሩበትን ድንጋዮች እንደ መታሰቢያነት ስለተቀመጡ እሱንም አብረን ነው የምናየው። በኋላ በግሪጎሪ ዘ ኢሉሚኔተር አማካኝነት ንጉሱ ክርስትናን ይቀበላል። እንደን ኦፊሻል ሪሊጅኗ ክርስቲያኒቲ ይሆናል የአርሜኒያ። ባይ ዘ ዌይ ከነዚህ ሁሉ ደናግሎች ፊት የምትቆመው ሴንት ጋያን የምትባል ሰማዕት አለች። እሷም የነዚህ ሁሉ ሰማዕታቶች መንፈሳዊ እናታቸው ናት። ጸንተው እንዲቆሙ የምትመክራቸው የነበረች እናት ናት። የእሱን ቤተክርስቲያን አሳያቸዋለሁ። እንደ መንግስታዊ ሃይማኖት ክርስትናን የተቀበለች የመጀመሪያ ሀገር ናት። ይሄ ቤተክርስቲያን 1400 ዓመታቶችን ያስቆጠረ ነው። ዩኔስኮ ላይም ደግሞ የተመዘገበ ቤተክርስቲያን ነው። እኛ ሄድን ሰዓት እሁድ ነበረ። ስለዚህ ቅዳሴ ስለነበረ ከቅዳሴ በፊት ቦታው ይከፈታል። ከዛ በኋላ ደግሞ ቅዳሴ ሲጀምር ይዘጋና ቅዳሴ ሲያልቅ ድጋሚ ለጎብኚዎች ክፍት ይሆናል። ከዚህ በኋላ ያሉትን ቅዳሴው እንድትከታተሉ እንድታዩት ድምፁን አላጠፋውም። ቀጣይ ዙር ላይ መመዝገብ የምትፈልጉ ሰዎች በ0906 2561 88 እና በ0941 2023 ላይ ደውሉልን። ከቅዳሴው በኋላ ደግሞ ሙሉ የግቢው ምን እንደሚመስል ቪዲዮ አስገብቼላችኋለሁኝ። ጋቢ እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ኮመንት ላይ ደግሞ ከዚህ በፊት ሄዳችሁ የምታውቁ ሰዎች ካላችሁ ኦር መሄድ የምትፈልጉም ከሆነ ጻፉልኝ ሀሳባችሁን። Thank you so much for watching.